ሰላም የዩቲዩብ ተከታታዮች እንዴት ናችሁ? ለሚቀጥሉት ደቂቃዎች ደግሞ እንዴት አድርጋችሁ ዙሚንግ ኢፌክት እንዴት አድርጋችሁ ፕሪሚየር ላይ መጠቀም እንደምትችሉ አሳያችኋለሁ። በዚህ ሰዓት በጣም ብዙ ዩቲዩበሮች እና ቲክቶከሮች የሚጠቀሙት ጊዜን የሚቆጥበውን ዙሚንግ ትራንዛክሽን ፕሪሴቱን እንዴት እንደምትጠቀሙ አሳያችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ፋይላችንን ኢምፖርት እናደርጋለን ማለት ነው። ለሳምፕል ያዘጋጀሁት ፋይል አለ። እሱን ፋይል ወደ ፕሮጀክት እንትናችን ላይ እናስገባለን። ልክ እንደዚህ ሁሉም ፋይሎች ገብተዋል ማለት ነው። አንድ ስክሪንስ አይተን ስክሪንስ ላይ ያው እኔ በኤችዲ 1080 ነው ስክሪንሴን እከፍታለሁ። ልክ እንደዚህ ከከፈትኩ በኋላ ቪዲዮዎችን ኢምፖርት አደርጋለሁ። ያው እቺኛዋን አንድ ሊንክ ለበለውና ያው ለእናንተ እንዲመች አሁን እዚህ ጋር አራት ቪዲዮዎች ነው ያስቀመጥኩት። ስለዚህ እንዴት ነው ማድረገው? መጀመሪያ የሁለቱ ቪዲዮ የሚገናኙበት ማለት ነው። ሳች ፓርት ላይ ሄድና አሁን እኔ የምጨምረው ፈልገው አውታር ነው። ይሄ ቪዲዮ ፊት ለፊት ላይ ያለው ቪዲዮ ይሄ ቪዲዮ ከታየ በኋላ ኢኑን ነው የሁለተኛው ቪዲዮ ኢንና አውተሩን ነው ማስገባው ማለት ነው። ስለዚህ መሀል ላይ ያደረገውና ወደኋላ 15 በቀላል 15 ነው ወደኋላ ከኪቦርዳችን ስቷን እየተጫነ 15 ወደኋላ እናደርጋለን ማለት ነው። 1 2 3 6 7 8 9 10 3 14 15 ልክ እንደዚህ 15 ወደኋላ ካልን በኋላ ኒው አይተም ላይ እንገባና አጀስትመንት ሬት እናደርጋለን። በራሱ ፍሬም ያንን አጀስትመንት እናስገባና ክሮፕ እናደርገዋለን። ክሮፕ ያደረግነው ቺኛዋን አልትን ተጭነን ዱፕሊኬት እናደርጋታለን። ስለዚህ በዚህም 15 በዚህም 15 ማለት ነው አረግንበት አጀስትመንት አረግን ማለት ነው። ስለዚህ እንደምናደርገው ዙሚንግ ትራንዛክሽን ላይ እንገባና ኢፌክት ላይ ያለው አሁን ያስገባነው ልክ እንደዚህ አውተሩን ከሆነ አውተሩን አንስተን ይሄኛው መውጫው ስለሆነ ኢኑን ደግሞ ከሆነ ይሄን። ስለዚህ ቪዲዮአችን ይመስላል። አሁን ይሄ ቪዲዮ ፕሌይ ስንለው ልክ እንደዚህ መጣና ወጥቶ ከዛ ደግሞ ድጋሚ እንደዚህ ይገባል ማለት ነው። ልክ እንደዚህ ለቪዲዮዎቻችን ለሁሉም ቪዲዮዎች ልክ እንደዚህ እንሰራለን ማለት ነው። ስለዚህ አሁን ድጋሚ ያንን አጀስትመንት ፈልግበት ቦታ ጋር እንዲገባ የምንፈልግበት ቦታ ጋር እናደርጋለን። አጀስትመንት እናስገባለን። አሁን ኢኑን ብቻ ነው ማስገባት የምፈልገው። ስለዚህ ኢኑ ላይ ሄድና 1 2 3 12 14 15 አረግ ያው ለእናንተ እንዲቀላችሁ ብዬ 15 ላይ ያልኩት። ይህንን እናንተ ዲሌት እናደርገዋለን። እናንተ በእንትን ማድረግ ትችላላችሁ። እስቲ ሌላ አሁን ይሄ ኢን ስለሆነ ትራንዚሽኑን ዙሚንግ ትራንዚሽኑን ከመጨመሪያ በፊት ለዚህኛው ሞጫ እንዲሆን ለዚህኛው ደግሞ ኢን እንዲሆን ሁለቱ እስቲ አረብ ቁጥር እንጠቀም። የአረብ ቁጥር እስቲ እንደዚህ ይሆናል ማለት ነው። ከፈለጋችሁ ራሱን ይሄኛውን ከሆነ አልተንተጫኑና ሴንተር ላይ አስቀምጣላችሁ። አሁንም የቀጣዩ ቪዲዮ ልክ እንደዚህ። በጣም አመሰግናለሁ። የዛሬው ቱቶሪያላችን ይሄን ይመስለን ነበረ። በጣም አመሰግናለሁ። ሼር ኮፒ ሊንክ ያደረጋችሁ አበረታቱኝ፣ ኮመንት ጻፉ። ኔክስት ላይ ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ያን ቪዲዮ ጥያቄያችሁን ከታች አስቀምጡልኝ። እኔ ላይ እያንዳንዳችሁ እመልስላችኋለሁ ማለት ነው። አሁን ልክ እንደዚህ በየቪዲዮ በጣም ቀላል ነው። ዊዝን የሰከንድ ለምትሰሩት ቪዲዮዎች በሙሉ በቀላል መንገድ ምን ማድረግ ትችላላችሁ? ዙሚንጉን መጠቀም ትችላላችሁ።